ሴቶች በሀገር ኢኮኖሚ ፖለቲካና እንዲሁም በተለያዩ ዘርፎች ቀደምት ተሳታፊና ተጠቃሚ እንዲሆኑ በርካታ ስራዎች እየተሰሩ ቆይተዋል። አሁን በስልጣን ላይ የሚታዩ የሴቶች ተዋጽኦ ማሳያ ነው። ሰላም ጤና ፍቅር በያላችሁበት ይስጣችሁ። የተወደዳችሁና የተከበራችሁ የፕሮግራማችን ተከታታዮች በዛሬው መሰናዷችን በማዕከላዊ ኢትዮጵያ ክልል የዓለም አቀፍ የሴቶች ቀን ምክንያት በማድረግ በሴቶች ልማት ህብረትና በግል ጥረታቸው ውጤታማ የሆኑ ሴቶች ውጤታማ የስራ እንቅስቃሴ የክልልና የፌዴራል ከፍተኛ ሴት አመራሮች እንዲሁም ክብር ርዕሰ መስተዳድር አቶ እንዳሻው ጣሰው በተገኙበት ማርች 8 ወይም ዓለም አቀፍ የሴቶች ቀን በተለያየ ኩነት ተከብሮ ውሏል። እኛም በዚህ ኩነት ላይ ተገኝተን አንድ መሰናዶ ይዘንላችሁ ቀርበናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በዓለማችን ለ114ኛ በሀገራችን ለ49ኛ እንዲሁም በክልላችን ለሁለተኛ ጊዜ የዓለም የሴቶች ቀን በደማቅ ሁኔታ በሆሳዕና ከተማ ተከብሮ ውሏል። በዚህ ዕለትም የተለያዩ ኩነቶች ተከናውነዋል። በዓሉም ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ቃል በሴቶች ተሳትፎ የቀረበ ባዛር ኤግዚቢሽን እና የፎቶ አውደ ርዕይ በክልሉ ርዕሰ መስተዳድር በክብር አቶ እንዳሻው ጣሰው ተመርቆ ለጉብኝት ክፍት ሆኗል። ሴቶች በአገር ኢኮኖሚ ላይ ምን ያህል ተጽዕኖ ፈጣሪ መሆን እንደሚችሉም የሚያሳዩ ጠንካራ ብርቱ ሴቶች የታዩበት ነው። የዘንድሮ ዓለም አቀፍ የሴቶች ቀን ማርች 8 በየደረጃው ሲከበር ቆይቶ ከወትሮ በተለየ መልኩ ሴቶች ሁለንተናዊ እንቅስቃሴያቸውን በሚያበረታቱ ስራዎች በድምቀት ተከብሮ ውሏል። በመድረኩ መክፈቻ ላይ ተገኝተው ንግግር ያደረጉት የክልሉ ሴቶችና ህጻናት ቢሮ ኃላፊ ወይዘሮ ዘቢባ መሐመድ ናስር የሴቶች ተሳትፎ እና ተጠቃሚነት ለማረጋገጥ በትኩረት እየሰሩ እንደሆነ ገልጸው ይህ በዓል ከታች ከቀበሌ ጀምሮ በተለያዩ ኩነቶች እየተከበረ ለዛሬ መብቃቱንም ገልጸዋል። በክልላችን የሴቶች ቀንን ስናከብር የክልሉ መንግስት ከግብ ስምምነት ጀምሮ የሴቶችን ሁለንተናዊ ተሳታፊነትና ተጠቃሚነት ጉዳይ ዋና አጀንዳ አድርጎ እየሰራ ቆይቷል። ሴቶች ልማት ህብረት ተቋም እንዲሆን የተጠቃሚነት ጉዳይ በተጨባጭ እንዲረጋገጥ በቅንጅት የመስራት ጉዳይ የጥበብና የዲሲፕሊን አጀንዳ እንዲሆን በተቋሙ ዋና ዋና ጉዳዮች እና ግቦች ላይ በትኩረት መከናወን ያለባቸው ጉዳዮች በመግባባት ለሴቶች ትኩረት በመስጠት የተጀመሩ ስራዎች ተጨባጭ ውጤት እያመጡ ይገኛሉ። በክልላችን 1,163,185 ሴቶች በ39,000 ልማት ህብረት በማደራጀት የግንዛቤ የንቅናቄ ስራዎች ተሰርተዋል። ሴቶች በኢኮኖሚው በማህበራዊና በፖለቲካው ዘርፍ ተጠቃሚና ተሳታፊ እንዲሆኑ በርካታ ስራዎች የተሰሩ ሲሆን በመሬት ባለቤትነት፣ በመስኖ ልማት ስራ፣ በሌማት ትሩፋት፣ በእንስሳት እርባታ፣ በበግና ፍየል ማሞከት እንዲሁም በልማት ህብረትና በህብረት ስራ በመደራጀት 588,000 በላይ ሴቶች ቁጠባ ላይ እንዲሳተፉ በማድረግ ከ398 ሚሊዮን ብር በላይ የማስቆጠብና ወደ ገቢ ማስገኛ ስራ የማሰማራት ስራ ተሰርቷል። በማህበራዊ ዘርፍም የሴቶች የትምህርት ተሳትፎና ውጤት ለማሻሻል የቲቶሪያል ክላስ የማመቻቸት፣ የትምህርት ቁሳቁስ ድጋፍ እንዲሁም አንድም ያልተማረች ሴት መኖር የለባትም በሚል ከ44,000 በላይ ሴቶች ተግባር ተኮር ጎልማሳ ትምህርትን እንዲማሩ ማድረግ ተችሏል። በጤናው ዘርፍም ከግንዛቤ ፈጠራ ስራዎች ጎን ለጎን የጡት ካንሰርና የማህፀን በር ካንሰር፣ የማህፀን ውልቃትና ፌስቱላ ምርመራና ሕክምና እንዲያገኙ ማድረግ የተቻለ ሲሆን አሁንም ትኩረት ተሰጥቶ ሊሰራ የሚገባ ጉዳይ ሆኖ እየተከናወነ ይገኛል። በመሆኑም ይህ ስራ ቀጣይም ተጠናክሮ ተሳትፏችንና ውጤታማነታችንን የምናረጋግጥበት ተግባር ይሆናል። ማርች 8 በዓል የዘመናት ትግል ውጤት ነው ያሉት የማዕከላዊ ኢትዮጵያ ክልል ፕሬዝዳንት ዶክተር እንዳሻው ጣሰው በመድረኩ መክፈቻ ባደረጉት ንግግር የአድዋ ድል በዓልን ባከበርበት ማግስት ማርች 8 ማክበራችን በዓሉን ከሌሎች ጊዜ በዓላት ልዩ እንደሚያደርገውም ገልጸዋል። የሴቶች ሁለንተናዊ ተጠቃሚነት የበለጠ ለማረጋገጥና ተሳታፊነታቸውን ለመጨመር ሁልጊዜም ተግቶ መስራት እንደሚያስፈልግም ርዕሰ መስተዳድሩ መልእክት አስተላልፈዋል።
ማርች 8 የዘመናት የትግል ውጤት ነው። ማርች 8 በአንድ ያልተጠነሰሰም፣ ማርች 8 በአንድ ያልተሳካም፣ ማርች 8 በአንድ ጊዜ ወደ ጎዳና አልገባም። ብዙ ትግል ተደርጓል። ብዙ መስዋዕትነት ተከፍሏል። ሴቶች የታገሉት ለእኩልነት ብቻ ሳይሆን ለፍትህ፣ ለዲሞክራሲ ስርዓት ግንባታና ለሀገር ግንባታ ነው። የአድዋ ድልና የካራማራን ድል ካከበርንበት ማግስት ይሄን በዓል ማክበራችን እጥፍ ድርብ ያደርገዋል። የአድዋ ድል እስከ ሀፍጢሙ የታጠቀው የጣሊያን ሰራዊት ኢትዮጵያን በወረረበት ጊዜ ኢትዮጵያ ብዙ ዝግጅት ያልነበራት፣ ግን የኢትዮጵያ ልጆች ተጠራርተው በአንድ ከትመው በአጭር ጊዜ ጦርነት ያሸነፉበት የመጨረሻው ጦርነት እንዲያውም በግማሽ ቀን የተጠናቀቀበት ነውና በዚህ በአድዋ ድል ውስጥ የእናቶች ሚና ትልቅ ነበረ። እናቶች በአድዋ ውስጥ በጣይቱ ትወከላለች። የእናቶች ድል በአድዋ ውስጥ ትልቅ ነበረ። የካራማራ ድል እስከ ሀፍጢሙ የታጠቀ የሶማሌ ሰራዊት ወደ ኢትዮጵያ ገብቶ ነበረ። ብዙ የኢትዮጵያ አካባቢዎችን ወሮ ይዟል። በዚህም ጊዜ ብዙ ዝግጅት አልነበረንም። እናቶች ከየቦታው ተጠራርተው፣ ወጣቶች ከየቦታው ተጠራርተው፣ እናቶች ስንቅ አዘጋጅተው ልጆቻቸውን መርቀው ሸኝተው ይሄንንም ወራሪ ጠራርጎ ለአንዴና ለመጨረሻ ጊዜ ከኢትዮጵያ በማውጣት ውስጥ የሴቶች ሚና እጅግ በጣም ከፍተኛ ነበርና ለሁለቱም ድሎቻችን ምስጋና ለእናንተ ይገባቸዋል። ሌላው የጀመርነው የለውጥ ወይም የሪፎርም ስራ እንደ ሀገር በትክክለኛ ጎዳና ላይ ይገኛል። የለውጥ ስራችን ከሴቶች ተሳትፎ ውጪ ምንም ዋጋ የለውም። እናንተ ባትሳተፉ፣ እናንተ ባትለፉ አይሳካም ነበርና ላደረጋችሁት አስተዋጽኦ በራሴና በክልል መንግስት ስም ዛሬ ምስጋና ማቅረብ እወዳለሁ። የዘመኑ ጀግና ሴቶች በሀገር ግንባታ፣ በትውልድ ግንባታ፣ በሀገር ሉዓላዊነት የማስጠበቅ ከተረጅነት ወደ ምርታማነት የጀመርነውን ጉዞ ማሳካት እጥፍ ድርብ ኃላፊነት አለባችሁ። ይህ ዓመት የኢትዮጵያ የማንሰራራት ዓመት ነው ወይም የከፍታ ዓመት ነው። ሴቶች የልማት ህብረት አደራጅቶችን በማጠናከር የሴቶችን የህብረተሰቡን ተጠቃሚነት በላቀ ሁኔታ እንድታረጋግጡ ጥሪዬን አቀርባለሁ። በመጨረሻም በዓሉ የደስታ፣ የፍቅር፣ የመቀራረብ፣ የጋራ አስተሳሰብና ተግባር የምንይዝበት፣ ድህነት ላይ የጀመርነውን ዘመቻ የምናሳካበት እንዲሆን ከልብ እመኛለሁ። አመሰግናለሁ። ደስታ፣ ሰላም፣ ፍቅር በቤታችሁ ይውላ። በህዝብ ተወካዮች ምክር ቤት የንግድና ቱሪዝም ዘርፍ ቋሚ ኮሚቴ ሰብሳቢ ወይዘሮ አይሻ ያህያ በመድረኩ ላይ ተገኝተው ባስተላለፉት መልእክት በፖለቲካው ዘርፍ ሴቶች ውሳኔ ሰጪ እንዲሆኑና በአመራርነትም በጠንካራ አመራር ደረጃ የሚነሱት ተምሳሌት የሆኑ ሴቶች መኖራቸውን የገለጹት በሀገራችን ሴቶች በኢኮኖሚ፣ በሀገር መሪነት፣ በዲፕሎማሲ፣ በግጭት አፈታት፣ በሰላም ግንባታና በመሳሰሉት ከፍተኛ አስተዋጽኦና ትግል ሲያደርጉ ቆይቷል። በሁሉም የሀገሪቱ አካባቢዎች ሴቶች ለስርዓተ ጾታ እኩልነት፣ ለልማት ትግል ያደረጉ እንደነበር የታሪክ ድርሳን ያመላክታሉ። የእነዚህን ታላላቅ የኢትዮጵያ ሴቶች ትግል ሂደት ዛሬ ላይ የሴቶች እኩልነት እና ተሳትፎ እንዲጨምር ሚና ተጫውቷል። እኛም የነሱ የትግል ውጤት በመሆናችን ትልቅ ደስታ ይሰማናል። በሀገራችን የሴቶች እኩልነት ለማምጣት በርካታ ስራዎች የተሰሩ ሲሆን ባለፉት ዓመታት መብታቸውን ከማስጠበቅ፣ የጾታዊ ጥቃትን ከመከላከልና ምላሽ ከመስጠት፣ ሴቶችን በኢኮኖሚ ማህበራዊና በውሳኔ ሰጪነት ከማብቃት አንጻር መንግስት በርካታ ስራዎችን በመስራት አበረታች ለውጦች መምጣት ተችሏል። የመጡ ለውጦች ፈጣንና ቀጣይነት ባለው መንገድ ማስቀጠል እንዲቻል ሴቶችን በሁሉም ዘርፍ ለማብቃት የሚያስችሉ ስልቶችን በመንደፍ የስርዓተ ጾታ እኩልነት ባህል ማድረግ እንዲቻል እየተሰራ ይገኛል። የዘንድሮ ዓለም አቀፍ የሴቶች በዓል ቀን በ5 ዋና ዋና የትኩረት ዘርፎች ማለትም የሴቶች የልማት ህብረቶች
እንዲጠናከሩ በማድረግ ሞዴል ቀበሌዎችን መፍጠር፣ ሴቶችን የቁጠባ ባህል እንዲያዳብሩ ማድረግ፣ ከተለያዩ የፋይናንስ ተቋማት ጋር ትስስር እንዲፈጠር በማስቻል ሴቶች የብድር ተጠቃሚ እንዲሆኑ ማድረግ፣ ከጤና ተቋም ጋር ትስስር በመፍጠር የጡትና ማህጸን ጫፍ ካንሰር ምርመራ እንዲካሄድ ንቅናቄ በመፍጠር ሴቶች ምርመራ እንዲያደርጉ ማድረግና የሴቶች ንቅናቄ በመፍጠር ሴቶች ለህዳሴ ግድብ ቦንድ መግዛት ለሀገር ልማት ጉልህ አስተዋጽኦ ማበርከት እንዲችሉ ማድረግ ላይ በማተኮር ሰፊ ንቅናቄ ለማድረግ ስራዎች እየተሰሩ ይገኛሉ። ይህ ስራ የአንድ ሳምንት ስራ ሳይሆን ለወር ንቅናቄው የሚቀጥል ይሆናል። የተወደዳችሁና የተከበራችሁ የፕሮግራማችን ተከታታዮች በእለቱ የተለያዩ በግል ጥረታቸውና በልማት ህብረት ውጤታማ የሆኑ ሴት አርሶ አደሮች ስራቸው ተጎብኝቷል። ሴቶችን በመደገፍ የሀገር ልማትን እናስቀጥል በማለት ለዛሬ ያዝነው መሰናዶ በዚሁ አበቃን። ለነበረን ቆይታ እጅግ እያመሰገንን የምንሰናበታችሁ የፕሮግራሙ አዘጋጅና አቅራቢ ኬሪያ ሬቦ ከካሜራ ባለሙያው አብዱልከሪም ዳለሉ ጋር በመሆን ነበር። ሰላም።